በኢትዮጵያ በ1991 የኢሮፓውያን የዘመን ቀመር ከ100 ሺህ እናቶች ውስጥ 1400ዎቹ በወሊድ ጊዜ ህይወታቸውን ያጡ እንደነበርና ይህም ከአፍሪካ የከፋ ደረጃ ላይ እንደነበረች ጥናቶች ይጠቁማሉ። በኋላም ከ1990 እስከ 2015 በተሰራ የተቀናጀ ስራ የሞት መጠኑ ወደ 353 ዝቅ እንዲል ተደርጓል። በደቡብ ኢትዮጵያ ክልልም በወሊድ ጊዜ የሚከሰትን የእናቶችን ሞት ለመቀነስ በተሰራ ሰፊ ስራ ከፍተኛ ለውጥ እንደመጣ የክልሉ ጤና ቢሮ ኃላፊ አቶ እንደሻው ሽብሩ ተናግረዋል። እናቶችና ህጻናት ጤናን በተመለከተ ሲግኒፊካንት ለውጥ ወይም ደግሞ በጣም ምርታዊ የምንላቸው ለውጦች መጥተዋል ማለት ነው። ምናልባት የዛሬ 5 ዓመት የነበረው በህይወት ከሚወለዱ 100 ሺህ ህጻናት ውስጥ 267 እናቶችን እናጣ ነበር። አሁን ላይ በህይወት ከተወለዱ 100 ሺህ ህጻናት ውስጥ ምናጣው ወደ 141 ቀንሷል። ያ ማለት በ5 ዓመት ውስጥ የ48% የእናቶችን ሞት ልንቀንስ ችለናል ማለት ነው። በተለይ የሚሰጠው ክትባት አገልግሎት መሳለጡ፣ የተለያየ ክትባቶች መጨመሩ፣ ከዛ ጋር ተያይዞ ደግሞ በተለይ የቅንጨራንና ስነ ምግብ ላይ የተሰሩ ስራዎች ደግሞ ለህፃናት ሞት መሻሻል ትልቅ ለውጥ መጥቷል ማለት ነው። በተለይ ጨቅላ ህፃናት አገልግሎት ከፍ ማለቱ፣ በፕራይመሪ ሆስፒታል ደረጃ መሰራቱ ይሄን ቁጥር ከፍ አድርጎታል። በወሊድ ጊዜ የሚከሰትን የእናቶችን ሞት ለመቀነስ የተወሰዱ እርምጃዎችን በተመለከተ ኃላፊው ይህንን ብለዋል። ቤተሰብ እቅድ አገልግሎት ካሉን እናቶች ውስጥ 86% የሚሆኑ ይህን ይጠቀማሉ። በነገራችን ላይ በተቋም የሚሰጥ የወሊድ አገልግሎትም ወደ 86% ማለት ነው። በተቋም የሚሰጥ የወሊድ አገልግሎት በጨመረ ቁጥር የእናቶች ሞት እየቀነሰ ይመጣል ማለት ነው። የሁሉ አቀፍ የጤና ሽፋን የምንለው ጨምሯል። ለምሳሌ ክልላችን ላይ ወደ 295 ጤና ጣቢያዎች አሉ። ወደ 38 ሆስፒታሎች አሉ። ትላንት ያስመረቅነው የበቶ ሆስፒታልን ጨምሮ 27 የመጀመሪያ ደረጃ ሆስፒታሎች አሉ። ከ1300 በላይ ጤና ኬላዎች አሉ። ከ400 በላይ የመድኃኒት መደብር አለ። 229 የሚሆን ፕራይቬት ክሊኒኮች አሉ። በግሉ ዘርፍ ደግሞ ወደ 7 የሚሆን ሆስፒታል አለ፣ የግል ሆስፒታሎች ማለት። እነዚህ ድምር ውጤት ነው፣ የኛ ብቻ ሳይሆን የዚህ ድምር ውጤት ነው። ያን ደግሞ ሞተር ነው እየሰራ ያለው የጤና ባለሙያዎች ናቸውና ይሄ ድምር ውጤትን በአጠቃላይ ስናይ ክልሉ በትክክለኛ ምዕራፍ ላይ እየሄደ እንዳለ የሚያሳዩ ነገሮች አሉ ማለት ነው። በክልሉ ተከስቶ በነበረው የማልበርግ ወረርሽኝን በተመለከተ በመቆጣጠር ረገድ የተገኙ ልምዶችና ተሞክሮችን ለቀጣይ ማስተማሪያና ልምድ መቀመሪያ የሆኑ ዘንድ በሰነድ ተሰንደው ይገኛሉ ብለዋል። ለሌሎቹም መማሪያ እንዲሆን በሽታው ካለፈ በኋላ እንደው ሌላ ጊዜ ይሄ ነገር ቢቀጥል ሌላ ሰው እንደው ግር እንዳይለው ጽፈን አስቀምጠናል። ወደ 84 ፔጅ የሚሆን የአፍተር አክሽን ሪቪው ይባላል። አሁን ሌላ ቦታ ቢመጣ ምን መደረግ አለበት? ከዚህ በአጠቃላይ የተማርናቸው ነገሮች ምንድነው? ዋን ሄልዝ የሚባለው በጣም መጠናከር አለበት። ሁለተኛ በጣም አንገብጋቢ ነው የላቦራቶሪ አገልግሎት ዲሴንትራላይዝ መደረግ አለበት። በየክልሉ መኖር መቻል አለበት ማለት። በዚህ አጋጣሚ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ላቦራቶሪ ትልቅ እርምጃ ነው የወሰደው። አስተማሪ ሊሆን የሚችል ነው። ሁልጊዜ መድኃኒቶች በተወሰነ መልኩ ለኢመርጀንሲ መቀመጥ መቻል አለባቸው ማለት ነው። የፐርሰናል ፕሮቴክቲቭ ኢኩዊፕመንት መከላከያ የምንለውም ጨምሮ መድኃኒቶችም ልናስቀምጣቸው ይገባል ማለት ነው። ትልቁ ነገር ምንድነው? የህብረተሰብ ወይ የማህበረሰብ ባለቤትነት በሁሉም ነገር ላይ እጅግ በጣም ጠቃሚ። ክፉም ሆነ ደግ መጀመሪያ ከማህበረሰቡ ጋር መግባባት ያስፈልጋል። የበጎ ፈቃድ አገልግሎት ወጣቶችን መጠቀም ቁልፍ ነው። መውጫ መግቢያውን ለይተው እዚህ ቦታ ነው እንዲህ ነው ያሉን በበጎ ስራ የሰሩ የጂንካ ወጣቶች ናቸው። በነገራችን ላይ ቅንጅታዊ አሰራር በጣም ወሳኝ። በአጠቃላይ በተላላፊና ተላላፊ ባልሆኑ በሽታዎች ዙሪያ በተሰራ የተቀናጀ ስራ አሁን ላይ በክልሉ በህይወት የመኖር ምጣኔው ከ65 ወደ 68 ከፍ ብሏል ባይ ናቸው አቶ እንደሻው። ዋና የሚባሉ ተላላፊ በሽታዎች እጅግ በጣም ቀንሰዋል። HIV በተለይ ቲቪ የቀነሰው እንደ ሀገር ትልቅ ሪኮግኒሽን የተሰጠንበት ነው። ወባም ቀንሷል። በተለይ አምና ላይ በወረርሽኝ መልክ ተነስቶ ነበር ወባ። ያንን በቀላሉ ተቆጣጥረን እንዲቀንስ ተደርጓል። አቨሬጅ በህይወት የመኖር ምጣኔም ጨምሯል። ስለዚህ ዛሬ 5 ዓመት አንድ ኢትዮጵያዊ በአማካይ 65 ዓመት ነበር የሚኖረው። አሁን ላይ ወደ 68 ጨምሯል ማለት ነው። ስለዚህ እኔ የሰራናቸው ስራዎች ለዚህ ለውጥ የእድሜ መጨመሩ ለውጥ አምጥቷል ማለት ነው። ስለዚህ ይሄ የጤና ስርዓቱ በትክክለኛ ጎዳና ላይ እንዳለ የሚያረጋግጡ ናቸው ማለት ነው።